ሰላም ተማሪዎች እንዴት ናችሁ? እንግዲህ ሁላችሁም በጉጉት ተጠብቁት የነበረው የ2018 ሪሚዲያል ፕሮግራም ምደባ ዛሬ ይፋ ተደርጓል። እንግዲህ በ2017 ዓ.ም የ12ኛ ክፍል ማጠቃለያ ብሔራዊ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች የተቋም ምደባችሁን ከታች በተዘረዘሩት አማራጮች ማየት የምትችሉ መሆኑን የትምህርት ሚኒስቴር በኦፊሻል ፔጁ ዛሬ አስታውቋል ማለት ነው። እና እነዚህን ሁለት ሊንኮች ደግሞ ለማግኘት የኛ የቴሌግራም ቻናላችን ላይ ሼር አድርገንላችኋል። የቴሌግራም ቻናል ሊንክ ለማግኘት ደግሞ ከስር የቴሌግራም ቻናል ሊንክ ኮሜንት ሴክሽን ላይ ያስቀምጥላችኋለሁ። እሱን አንዴ በመንካት ቻናሉን ጆይን በማድረግ እነዚህ የሪሚዲያል ምደባ ቦታችሁን ማወቅ ትችላላችሁ። እና በቴሌግራም ቦትና በድረገጽ ነው መመልከት የምትችሉት። በቴሌግራም ቦትና በድረገጽ መመልከት ትችላላችሁ። በድረገጽ ያለው ሊንኩ እየሰራ አይደለም፣ እኔም በተደጋጋሚ ሞክሬዋለሁ እና የተለያዩ ተማሪዎችም አድሚሽን ነምበራቸውን እየላኩልኝ ነው። እና እናንተም እንዲታየላችሁ የምትፈልጉ ከሆነ ቴሌግራም ቻናላችን ላይ በመግባት አድሚሽን ነምበራችሁና ስማችሁን ላኩልኝ። እኔ ምደባችሁን እያየው የማሳውቃችሁ ይሆናል። እና እንደዚህ አይነት አዳዲስ መረጃ ቶሎ እንዲደርሳችሁ የምትፈልጉ ከሆነ ቻናሉን ሰብስክራይብ አድርጉ። የዛሬው ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።